ኤርፖርት አክሱም እንደውም ሰዎች እዛ የነበሩ አላውቅም እንጂ ተጣልተን ፓስፖርት ነጥቂያት ነው እግሬ ላይ ኤርፖርት እግሬ ላይ ወድቃ ነው አብሬያት የመጣሁት ከአክሱም ለብቻ ይመጣለሁ ብዬ በቃ የሆነ ነገር አደረገችኝ። የድሮም መጣብኝ። ይዘን መጣን ልጆቹ ይዘን ከመጣንስ እናቴ ቤቴ እንዳታሳዩዋት አጠገቤ እንዳትደርሳለች የምታረገው እንዳላይ እኔ ቆጨኝ። አሁን የሰው ገንዘብ በልታ ሁሉ እልም አርጋ መሄዷና እነዚህ ደህና የተቀመጡ ልጆች ሜዳ ላይ ጥላ የቆጨኝ ይሄ ነው። የሱ አይደለም በ44 ጥይት ይብሷት አምጥተው በ44 ጥይት ይብሷት። ይሄ ነው ስራዋ። ይሄው ቤቷ አላቆም ቤቷ ሚኪ ነው የሚያውቀው ነው ያላቆም። ሰዎች እኮ አገኙት እዛ ቤቴ እናቴ እንዳታሳየው። እንደውም አንዷ የልጄ ሚስት ኧረ እናትሽ ይቅር በያት ተይ ለበሄ ተይ ስትላት ቤቴ እንዳታሳየው። አንዳንድ ጥያቄዎች ተጠይቆት እናቴ ሚኪን በስንት ለምን ያህል ጊዜ ሰማል? ሚኪን ለምን ያህል ጊዜ ያቁታል? እኔማ ሚኪ የማውቀው እንደዚህ ከፈሮር ጋር ስላገናኘኝና ልጄና የልጄ ሚስት ቤቷ ስላገኙት ቤተኛ ነው ያልኩት። ለዚህ ነው አላውቃትም አላለ አዲስ አበባ ቤቷን ማላቆም ሚኪ ያውቀዋል። ልጆትን ካዩት ምን ያህል ጊዜ ሆኖታል? አሁን መጣ እኮ አልኩህ። ይሄ ሁሉ ስታርግ ተመልሳ መጣች እኮ አልኩህ። ይኸው ነገርኩት እኮ ልጅ አጓር እግሬ ላይ ወድቃ ልጆቿ መጣን። ከዛ ለእናቴ ቤቴ እንዳታሳዩዋት አለች። ሚኪና ልጆት ምን እንደሚሰሩ ያውቁ ነበር? እሱ ስራቸው ምን እንደሆነ ያውቁ ነበር? አላውቅም። አሁን ነው የጎንደሩ ሰውዬ ደውሎ የነገረኝ። እግዚአብሔር ይስጠው። አላውቅም። ምን ነገሩት? ሰማይ ላይ የጎንደሩ ሰውዬ ማዘር አለኝ ልጆት እንደዚህ አርጋ ማህሌት የወንድሞቿም ቁጥር ሰጣናለች። ኤምባሲ ነው የምኖረው ብላኛለች። እንደዚህ የሚለው ምን አርጋ ነው የሚሉት? ማዘር ግልጽ አርጉት። ምንድነው እንደዚህ ማለት? ውጭ ወስዳቸዋለሁ ብላ የኔ የወንድሜ ነው ያጎቴም ጭምር ነው ያለው ባልሳሳት እንዲህ አርጋ ሜዳ ላይ ጣለችን። ከስራችን ተፈናቅለን አለኝ። ልጅ አልኩት እናንተ የት ነው የምትወጣው? የገዛ ዘመዶት ጎንደር ያወቀቻቸው ጎንደር አይደለ እንዴ ያረጋቻቸው? ጎንደር ነው እንጂ የምታውቀው የኔ ምን ዘመን ነው አላውቀው። እዚህ የጣለቻቸው አምጥታ ወስዳቸዋለሁ ብላ መሰለኝ። ወደኔ ደወለ። ሰማኛለህ? ወደኔ ደወለ። ልጅ አልኩት ምን ሆነህ ነው? የት ነው የምታውቃት አልኩት። መጀመሪያ ጎንደር። የት ነው የጀመራችሁ ይሄ ነገር? ጎንደር። እንዴ ምንድነኝ ብለህ ነው አንተ የሁሉ ገንዘብ ከነቤተሰብህ ሜዳ ላይ የምትወድቀው? ብቻህን ሌሎቹም እኮ ይኖራሉ። ብቻህን ያልኩት በሌሎቹም አሉ። ምን ሆናችሁ ነው ገንዘባችሁ ለሰይጣን የሰጣችሁት? እቺ ልጅ እኮ እኔ አላውቃትም። እንዴት እኔን ልጠይቀኝ ቻልክ? አይ እኔ እርሶን ለመክሰስ ሳይሆን የምታውቁበት ቦታ ካለ አለኝ። ያውለ ልጅ አልኩት ሐቅህን ያውጣልህ። ሜዳ ላይ ወደኩ ለምትለው ና ቤቴ ሞት 40 ነው ቤቴ። ማንም ያቀኛል። ኦሮሚያ ብትጠይቅ ቄሮው ሳይቀር ያቀኛል። ና ራቤን ካልክ ደግሞ እንጀራ ጋግራለሁ። መበላትን ትበላለህ ከኔ ጋር። ሐቅህ ግን ያውጣልህ እንዳትለቃት አልኩት። ይሄን ያልኩት ይናገራል ሰውየው ካለ እሱ ነው ሲነግረኝ ያንን ጉድ ያወቅኩት። ሰውየው እግዚአብሔር ይስጠው። አላውቅም ነገርኩህ እኮ ሚክም እንዳለኝ ቤቴ እንዳታመጧት አለች እኮ። እየሰማኸኝ ነው? እናቴ ቤቴ እንዳታየው አለች። ለሚዲያ መናገር የፈለጉበት ምክንያት እሷ የምትበድላቸው ልጆቼ ቢሆኑስ ብለው አስበው እንደው ልቦት ደንግጦ ነው ወይስ ከእሷ ጋር እማማ እራሳቸውን ለማትረፍ እንዴት ማውጣት አቀለ የሰራችሁ ስራ ስሩ እሳቸው ለማትረፍ ሁሉንም ጫፍ ያልቃ ነው ያለው። ይሄን ታርጋለች ብያሳለ ምን እንዴት ነው? ታፕታፕ አርጉት ጋይስ። ሙሉ ቀንም ዋለን እዚህ መምጣት አለባቸው። እኔ በዚህ ጉዳይ አልሄዳትም። ሞት ይሻላል ከዚህ በኋላ ሞት ይሻላል። ቀብራኛለች። ከሞትኩ ብዙ ጊዜ ነው። የምን እንዴት ነው? ቀብራኛለች እኮ እናቴ ልጅ እኮ ነው የምትለው። እንደው ለእድሜያቸው የማይሳሱም አብረው በልተው ምናልባት በዚህ አጋጣሚ ሆኖ እንግዲህ ያው ሚኪን በደንብ ያውቁታል። ቤትኛም ይሆን ነበረ እና በዚህ አጋጣሚ ያን ሚኪ በስልክ ነው እና በፎቶ ነው። ልጆቼ ግን ልጄና የልጄ ሚስት ሄደው ግን አይተውታል። እንዳም ሰራተኞቹ ደብቀው እንዳይታይ ብለው ደብቀው ምክችን ሲያስ ዝጉ። ስልኮትን ይዝጉት፣ ይረብሽዎታል። ስልኮትን ይዝጉት።
እሱን አይቼ እኮ ነው የመጣሁት። እና ማስታወቂያ መስራቷን ለሀቢባ ለማህሌት በምን አወቁ? ለሀቢባ ማስታወቂያ መስራቷን ሚኪ ተናገር አይደል እንዴ? እሷ በዚህ በቲክቶክ ነው ተናገሩ አይደል እንዴ? በቲክቶክ አንተ ነው የወሰድከኝ ፊቱ አላውቅም። እኔ ማስታወቂያ ስራ ብላይ ነው እንጂ አላውቅም። እየተባበሉ ሲወነጃጀሉ አላየህም? እኔ እኮ ጆሮዬ ይሰማል፣ አይኔ ያያል። አየኋታ አጭር መሆኗን እዛ ነው ያየኋት። ያቺ ውሽዬ ናት ውርዬ የምትለውም እዛ ነው የምትውለው አይደል እንዴ? እህቴ ናት፣ ደጋፊ ናት፣ እንዲህ ነው የምትሰጠኝ ጊፍቴር ነው ስትል በዚህ ነው ያየኋቸው። አላውቃቸው፣ አያውቁኝም ልጄ። አዎ ውሼ የምትባለዋም ከቀደም ብላ የኖረችበትን ስትናገር በቲክታክ ሰምቻታለሁኝና በፊት የኖሩበትን የነበረውን ዲፕሊ ታውቃለች እና ስለሷ የሚያውቁት ነገር የቶኝ በዚህ ነው እንደናንተ አይቸኩኑ ልናገር የመጣሁት። ለእኔ ማን ነገረኝና? ተደብቋል እኮ እናንተ ሰዎች እንዳልናገር ሀቁ እኮ ተደብቋል እንጂ ሚኪ ታዲያ ብር ሲሰጠኝ በስልክ ያደለ የደወለልኝ ደውሎ ማዘር ልጆት እንዲህ አድርጋለች ለምን አላለኝም? ለምን አላለኝም? በስልክ ነው የሰጠኝ እንጂ መልኬ አላየውም። አሁን ነው መልኬ የሚያየው ሚኪ ራሱ። እሺ እናት አሁን አንድ ወደኋላ ልመለስና አሁን ከፍርኦል ጋር ያላችሁን እንስን በደንብ ግልጽ አላደረጉልኝም እና ፍርኦል እሱን በምን ምክንያት ነው ከኔ ምናልባት እንደው ልቤ ተሳስቶ ሊሆን ይችላል ከእንትና ጋር ከመሐሌት ጋር ግንኙነት እርሶ ችግር ላይ እንዳሉ ምናልባት ነግሯት ነው ይሆናል ብለው ያስባሉ? ለእርሶ ገንዘብ የተላከው ቪዲዮ ሰርተን ነው እኛ መርቀን ቪዲዮ ሰርተን ነው እዚሁ መርቀን ቪዲዮ ሰርተን ነው። ከተሰጠዎት በኋላ መረቃችሁት? የስ ከተሰጠችሁት አይደለም ሳይሰጠን ቪዲዮውን ያው ተልኮለታል ለመብረቁ እንዴ መረቅ ነው። እኛ ብር ስጠን አላልንም፣ መረቅ ነው። ለሰው የሚያርጉ አርካ ይሁን ያልነው በቃ ምርቃቱ አለ። እኛ ስጠን ችግረኛንም አላልንም። ይሄ ምላስ ይታጠፋል ቪዲዮ ሰርተን እና እንዲሁ ለሚኪ ከሚኪ ጋር ይተዋወቁና እና ለሚኪ ላከለት አላቀው ምን አልከኝ? ፍራኦል በቲክቶክ በተለያየ ነገር ሰዎች ሲረዳ ያሉ ማለት እኔ ተከክለኛ መልስ እየመለስኩ ነው። ቪዲዮ ይለቃሉ ቲክቶክ ላይ ምርቃት ይመርቁና ቪዲዮ ይለቃሉ። ከዛ ያንን ቪዲዮ ፍራኦል 50 ሺህ ብር ሲልክላቸው 60 ሺህ ብሩን ሚኪ በጥምቀትና ያለፈው ዓመት ጥምቀት እንደውም እዚህ ጠብቁ ብለን እዚህ ቁጭ ብለን ስንጠብቀው አልመጣም ቀረ። በኋላ ለነጋታው 20 ሺህ ብር ፍርኦል ልኮለታል። እኛ እኮ መረቅ ነው እንጂ ለሌላ የሚሰጠው በቂ እኮ ነው። እኛ እኮ ብር አልጠየቁን፣ ግን በረካ ይሁን ብለን መረቅ። ኧረ ሞት ይሻላል። ኧረ እማማ በዚህ ቢሆን ምን ይዋሻሉ? ሰውየው በህይወት አላርድ ፍራኦል የሚባለው ሰውዬው መጥቶ ይናገራል እኮ በአካል በዚህ ጉዳይ አይምሮዬ እንትን ብሎ አልቋል። ከናካቴው ማርያምን ኧረ በአካል አይተውኝ ያውቁ። በሰሚ ቤቷ ሄዷል። ፎቶ እንኳን ኤቪደንስ የላቸው ምን የላቸው። አሁን እኔ እዚህ ጉዳይ ውስጥ ስላለው እኔ እንትን ለማለት እስኪ ሚኪን አውቀዋለሁ። እዛ ቤት ሄዶ ቤተኛ ነው አላሉ መማማ ቤተኛ ነው እንዴት ይላሉ ማማ? ዋ ቤተኛ ነው ሚኪ ቤተኛ ነው ብለው ሲያበቁ አሁን አላውቀው። ኧረ ሞት ይሻላል በእውነት የወደቀ ዛፍ ብለው በቃ እኔ ያሻቸውን ያድርጉት ከዚህ በኋላ። እሱ ግንኙነት እንዳለው ሚኪ ፍርኦል በምን አወቀና ለሷ አቃቸውን ፍራኦል ሲጀመር 20 ሺህ ብር ላከላቸው። 20 ሺህ ብር ላኩላቸው። ፊታቸውንም አላየሁት። ለመጀመሪያ ጊዜ ሳልቀርጽ የሰጠሁት ቪዲዮ ሳልቀርጽ፣ እንደውም እንዳትቀርጻቸው እነዚህ እናቶች እንዳይቀረጹ ብሎ ራሱ እንደውም ከተሰጠን በኋላ ደግሞ እኛ እግዚአብሔር ይስጥህ እኛ ስጠን አላልንም፣ ግን ከሰጠን እግዚአብሔር ይስጥህ ለምነው ያ ቪዲዮ ጠፍቶ ነው ለምነው እኮ ነው ተንበርክከው ነገሩ ምን ይወልዳል? ኧረ ሞት ይሻላል። ሚኪ ወደቀ ብላችሁ ሚኪ እንትን ብላችሁ የመጣውን እኔ ላይ እንትን ትላላችሁ። እዚህ ምን አጥቼ ነው ሶሻል ሚዲያ ላይ ደግሞ እዚህ ውንብድና ላይ ነው የምሳተፈው? ለድሃዎች ሲደርስ ተመልክተን በዛ መሰረት ምርቃት መረቅ ነው። ምርቃት ከመረቅ ነው። በደንብ ጠይቁልኝ እግዚአብሔርን ከፈራችሁ
አሁን ቅድም ቤተኛ ነው ሚኪ ቤተኛ ነው ሲሉ የነበሩ እማማ አሁን ሚኪን አላቀው ሰምቻለሁ። እዛ ቤት በልጆቼ ልጅ መምጣቱን ሰምቻለሁ። እዛ ቤት ሴትዮዋ እንዴት እንደምታነካካ የታወቀ ነው። ይሄ መጥቷል፣ ያ መጥቷል፣ ያናቀዋለሁ አብይ አህመድን አውቀዋለሁ የምትል ሴትዮ ናት። ሴትዮዋ አብይ አህመድ ቤቴ መጥቷል ብላ የምታወራ ሴትዮ እንግዲህ በተከሰተው ክስተት ላይ አላስረዳም። የትም ቤት አልገባም ነገርኳችሁ። በመሀሌት ጉዳይ እኔ የትም ቤት ገብቼ ካስረዳው ሚኪ ቆለጥ የለውም ብላችሁ ተናገሩ ብዬ እኮ ተናግሬያለሁ። በቃ ሚኪ ቆለጥ የለውም ብላችሁ ተናገሩ ብዬ ተናግሬያለሁ። በዚህ ሴትዮ በመሀሌት ጉዳይ ሌላ ሰው ቤት ገብቼ ካስረዳው ሞት ይሻላል፣ ሞት ይሻላል ነው የምላችሁ። ሞት አንድ ላችሁ ሞት ይሻላል እንጂ በጭራሽ የትም አልገባም። ነበር ኤቨር ምን ሊመጣ ከዚህ በላይ ንብረቴን እዛ እየተቀራመቱ እዚህ ሚዲያ ላይ ስሜን እያጠፉ በሰው ዘንድ እያንቋሸሹ ማንነቴን እየቀሙ ምን እያደረጉ ምን ሊፈጠር ከዚህ በኋላ ምን ይፈጠራል? ያለ ደጋፊና ያለ ሀሳቢ መሀል ላይ ያስቀርተውኝ ምን ሊፈጠረው ከዚህ በኋላ? ወንድ የሆነ እስኪ ሌላ ቦታ ያስገባኛል። እውነት አለ። እውነቱን መጥተው በገለልተኛ አካል መጥተው ይጠየቁ። እዚህ ሚኪን አላውቀውም። በሰሚ ሰምቻለሁ ቤተኛ እንደሆነ። እንደዚህ አይነት ነገር በዚህ እድሜያቸው ይሆናል?